ዘረኝነት ያለበት ሰው ዲኑን ማዳት አይችልም። ዘረኝነት ያለበት ሰው ሰዎችን ማስተማር አይችልም። ዘረኝነት ያለበት ሰው አድል ማድረግ ይከብደዋል። ዘረኝነት ያለበት ሰው ይጅታል። ዘረኝነት መጥፎነት ነው። ዘረኝነት ጅህልና ነው። ዘረኝነት አላዋቂነት ነው። ዘረኝነት አላህ ዘንድ የሚያስወቅስ ነው። ዘረኝነት እስልምናችን ጎዶሎ የሚያደርግ ነው። ዘረኝነት ደም የሚያፋስስ ነው። ዘረኝነት አገር የሚያፋርስ ጉዳይ ነው። ስለዚህ ዘረኝነትን ነብዩ አለይሂ ሰላቱ ወሰለም በጥብቅ አውግዘዋል። አላህ ሱብሓነሁ ወተዓላ ቁርአኑም ላይ በጥብቅ ነው ያወገዘው። ዘረኝነት የከፋ ነው። አላህ ሱብሓነሁ ወተዓላ እናንተ አንዳችሁን እንዳያነውር አንዳችሁ ካንዳችሁ አላህ ዘንድ በልጣችሁ ልትገኙ ትችላላችሁ። የሚነወረው ሰውዬ አላህ ዘንድ የምትነወረው ሴት አላህ ዘንድ በላይ ሆና ልትገኝ ትችላለች እንዳቻችሁ ይላል አላህ ሱብሓነሁ ወተዓላ። ነብዩ አለይሂ ሰላቱ ወሰለም ለአንድ ሰው በሸር በኩል በቂው ሙስሊም የሆነ ወንድሙን የበታች አድርጎ ማየቱ ለሱ በቂው ነው አሉ። ካንተ ዘርና ካንተ ጎሳ ደብድቦ ገንዘብ ዘርፎ ድንበር አልፎ ሲመጣ ከታች መጥቶ እንዲህ ያደረገኝ ሲል በጥፊ መታኝ ገንዘቤን ቀማኝ ሲል በጥፊ የመታህ ተራመላለው ብሎ ሊሆን ይችላል። ገንዘብህን የወሰደው ከራሱ ገንዘብ ተቀላቅሎበት ምናልባት ተመሳስሎበት ሊሆን ይችላል። ይህ አድል አይደለም። በጥፊ ከመታ ለምን ትመታለህ? አደባርቅ፣ አላህን ፍራ። የሰው ገንዘብ ከወሰደ መልስ፣ ይህ ገንዘብ ያንተ አይደለም የሌላ ሰው ሀቅ ነው ብለህ መናገርና ማውገዝ መቻል አለ። ዘረኝነት ያለበት ሰው ይህን የተዋረደ። ስለዚህ ዓሊም፣ ጃሂል፣ አዋቂ፣ አላዋቂ፣ ሴት፣ ወንድ ሳይባል ከዘረኝነት መውጣት መቻል አለ። አላህ የሰው ልጆችን ከሰው ልጆች ፈጥሯል። ከሰው ልጆች በላጭ ሆኖ አላህን የሚፈራ እንጂ አላህን የማይፈራ ሰውና አላህን የሚፈራ ሰው የሚለካበት እንጂ አላህ ዘንድ ቀረቤታ በዘር አይደለም። ስለዚህ ዘረኝነት ያለበት ሰው በጣም የተዋረደና አላህ ዘንድ የተጠላ ነብዩ አለይሂ ሰላቱ ሰላም ዘንድ የተጠላ ሰው ብሎ ማለት ዘረኝነት ያለው። ዛሬ እንደምታውቁት ደም እየፈሰሰ ያለው፣ የሰው ልጆች አንገት እየተቆረጠ ያለው፣ የሰው ልጆች ገንዘብ እየተዘረፈ ያለው፣ የሰው ልጆች ከሀገራቸው እየተባረሩ ያለው፣ አግብቶ ወልዶ እየኖሩበት ካለው ሀገር እየተባረሩ ያለው በምንድነው? በዘረኝነት የተነሳ። አላህ ሱብሓነሁ ወተዓላ ልንፈራው ይገባል። ዙልም ነው። አዙልም ዙልማት ነው። የመልቂያ ዙልም የቂያማ ቀን ተደራርቦ ነው የሚመጣው። ዛሬ ጃሂሉ በዘረኝነት ሲፎክር ይታያል። ዓሊሙ የሱ ቦታ ሲነካ ዲኑ ሲሸረሽር ወይም ደግሞ ከዲን ጋር አያይዞና አመሳክሮ ሲሄድ ይታያል። አላህ ያዘነለት ይቀር። ስለዚህ ዘረኝነት ያለበት ሰው ለዲኑ አይበጅም፣ ዲኑን አይረዳም። ሐታ ዲኑን ይቀርና ራሱንም አይረዳም። ዘረኝነት ብሎ ማለት አድሎ እንዳይደረግ አንድ ሰው ዲን ላይ እንኳን ሲረብሽ ዲን ላይ አጥፍቷል፣ መንሀጅ ሰለፍን ካልፈሃል፣ ቁርአን ዲን ኸትም ያደረግክ ነው፣ እዚህ ጋር ተተካለብህ ሲባል የራሱ ጎሳ ከሆነ ለምን ይነካል? ለምን እንዲህ ይባላል? እሱ እኮ የኛ ሰው ነው መባል ተጀመረ። ከሌላ ወገን ሲሆን ግን እሱ ይነገረው እንጂ ዲን ያበላሽ ዲንን እያጠፋ ነው ይባላል። የመስጊድ ኢማም ሙአዚን እንዲሁም ደግሞ ስራን መቅጠር በአሁኑ ሰዓት የሆነ በጎሳና በዘር ጎሳና ዘር የሌለው ሰው ሜዳ ላይ ሊወድቅ ነው። ሱብሃንአላህ። ይህ ሁሉ አደጋ ላይ የሚጥል ጉዳይ ነው። መጠንቀቅና መራቅ መቻል አለበት።